ቤተሰቦቼ እንደምን ከረማችሁ? ዛሬ ደግሞ እንዲሁም በካንቫ ላይ ገብተን አውትሮ እንዴት እናዘጋጃለን የሚለውን ነገር አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ወደ ቪዲዮ በመጀመሪያ የምንገባው ካንቫ አፕሊኬሽንን እንከፍታለን ማለት ነው። ከዛ ሰርች ባሩ ላይ አውትሮ ብለን እንጽፋለን። እንደዚህ አውትሮ ብለን ከጻፍን በኋላ ይኸው ይመጣልናል ማለት ነው። የዩቲዩብ ስለሆነ ያስመርጠናል። እንደዚህ ተመሳሳይ ማለትም የዘውድ ምልክቱ በቢጫ ያለው እንዳለ የሚያስከፍሉ ስለሆኑ እዛ ላይ ጥንቃቄ እያደረጋችሁ መምረጥ አለባችሁ ማለት ነው። እንዲሁም ዘፈኖች ስታስገቡ በጣም ጥንቃቄ ያስፈልጉታልና እዚህ ጋር የምታያቸው በነፃም ያሉ አሉ፣ በክፍያም የሚሰሩ አሉ ማለት ነው። እነዚህም በምትመርጡ ሰዓት ላይ ቼክ እያደረጋችሁ የሚያስከፍለውን ነገሮች አትጠቀሙ ባይነኝ እና ይሄንን ይመስላል ማለት ነው። ካንቫ ላይ ያሉት የነፃም በክፍያ የምትሰሩባቸው እነዚህ ናቸው ማለት ነው። ለምሳሌ ይሄንኛው ላይ ገብተን የምንመለከተው ይኸው እዚህ ጋር እንደምታዩት ይሄንን ይመስላል። እንደዚህ ካያችሁት በኋላ አሁን እዚህ ላይ የምታስገቧቸው ፎቶዎች ካሉ የፎቶ ሳይዞች ማለት ነው እናንተ ማስገባት ትችላላችሁ ማለት ነው። ነፃ የተደረጉበት ላይ እዚህ ጋር እንደዚህ እያደረጋችሁ ፎቶ ማስገባት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ይሄንን ታወጣላችሁ ማለት ነው። ኤዲት እያደረጋችሁ ከለሮቻቸውን መቀየር ትችላላችሁ ማለት ነው። አንዳንዶቹ እናንተ ማትፈልጓቸው ከሆኑ መቀየር ትችላላችሁ ማለት ነው። በጣም ሲምፕል ይሆናሉ። ለምሳሌ ይሄኛውን ከብታችሁ ብታዩት ምንም መንካት አይጠበቅባችሁም። እዚህ ጋር ፎቶ ማስገባት ከፈለጋችሁ ፎቶ ማስገባት ትችላላችሁ። ግን አለማስገባትም ከፈለጋችሁ ኖርማል ራሱ ውበት አለው ማለት ነው። እናንተ ካልፈለጋችሁ ፎቶችሁን ሳታስገቡ እንደዚህ መስራት ትችላላችሁ ማለት ነው። በቀላሉ ብዙ ነገሮችን ሳትነካኩ ማለትም ለጀማሪዎች በጣም ቀላልና ፈጣን የሚሆን ነው። ክላሲካሉን ብቻ ነው መምረጥ የምትችሉት። እንደገና የሙዚቃ አውዲዮ የምትለዋን ትነካላችሁ። ሚክስ ፊክስ ሙዚቃ ፊክስ የምትለዋን ትነካላችሁ። እዚህ ጋር የሚመጡላችሁን የአውትሮ ፍሬዎቹን ማለት ነው የማያስከፍሉትን እየመረጣችሁላቸው ክላሲካሉን ማስገባት ትችላላችሁ ማለት ነው። እና ክላሲካል ስታስገቡ ከመጀመሪያው ላይ እንደዚህ ያደርጉት። ይሄ ሲገባ ማለት ነው ኖርማል አብሮ ይጫወታል ማለት ነው ከአውትሯችሁ ጋር ማለት ነው። እና ይሄንን ይመስላል ማለት ነው። ምንም የሚከብድ ነገር የለውም። እናንተ በምትፈልጉት ዲዛይን ከክፍያ ነፃ የሆኑትን መጠቀም ትችላላችሁ ማለት ነው። ይሄንን ከጨረሳችሁ በኋላ እናንተ የሚጠበቅባችሁ ከላይ ዳውንሎድ ማድረግና ከታች ያለችዋን ደግሞ ራይት ማድረግ ነው የሚጠበቅባችሁ ማለት ነው። አውትሮ ማለት ይሄ ነው። ከቪዲዮችሁ መጨረሻ ላይ የሚገባው አውትሮ መደምደሚያ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። እስከ ሳምንት ቸርን ሰንብት። ከእናንተ የሚጠበቅባችሁ ዳውንሎድ ታደርጋላችሁ፣ ጋላሪያችሁ ላይ ታገኙታላችሁ ማለት ነው። ከዛ ቪዲዮዎቻችሁን እንዴት ስታደርጉ ከቪዲዮዎቻችሁ መጨረሻ ላይ እያስገባችሁ ቪዲዮዎቻችሁን ማዘጋጀት ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ።